አቆምልሻለሁ ተረጋጊ አንተን ይመስላል ተነስ ነው አንተን ይመስላል ፍራንክ ነው ሀቢቢ ማርያምን ፍራንክ ምን አገባኝ ቆይ እንደዚህ እስኪንቀጠቀጥ ድረስ ካስደነገጡ በኋላ ፍራንክ ነው ማለት ምን ማለት ነው? ምን አይነት ቀልድ ነው? ቆይ ጀመር ነው የምሬ ነው። እንደ ሀገር እኮ ታመናል እንዴ ጤነኞች ነን ግን ቪዲዮን ትንሽ ይውና አስተፈረዱ ራሳችሁ አይ አንተን ይመስላል ተነስ ነው አንተን ይመስላል አንተን ስለምን ምን ቆይ እንትን ነው እናት ሂሳብ አንተ እንዴ ምን አገባሽ እሺ ይቅርታ ምን አገባሽ እንዴ ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው አመሳስለብኝ ነው ና ምን ብራደን ፍራንክ ነው ያረግልህ አነምሎ ቆቪው ቢቀርስ እንዴ ለቪው ብላችሁ የምታደርጉት ነገር እኮ በጣም ሰውን ሊገል ይችላል። እንደ በፕራንክ አሳባችሁ እኮ የምትፈጽሙት ነገር በጣም አሳፋሪ ነው። የምሬን ነው። እንደ ሀገር ብታስቡት በጣም የሚጸጽት በጣም የሚያሳፍር ነገር ነው። ስለዚህ ስለ ፕራንክ መጀመሪያ እውቀቱ ሊኖራችሁ ያስፈልጋል። ከመረ ተነስታችሁ የሆነ ቪዲዮ ታዊና ፕራንክ እያላችሁ ትሰራላችሁ። አይደረግም። ፕራንክ የሚደረግና የማይደረግ ነገር አለ። ስለዚህ ከመረ ተነስቱና ሁሉም ሰው ጋር እየሄዳችሁ ፕራንክ ነው እያላችሁ የማይሆን ነገር ለአይን የሚያስጠላ ነገር ነው እየፈጸማችሁ ያላችሁትና እንደ እኔ የምታደርጉት ነገር በጥንቃቄ ብታደርጉ ባይ ነኝ። ናት ደግሞ ላንተ የማስተላልፈው ምልክት ምንድነው? እንደዚህ አይነት ሰዎችን ከዙሪያ ብታርቅ አሪፍ ነው ባይ ነኝ። ምክንያቱም አይጠቅሙም እንዴ ለህይወትም የሚያስቡ ሰዎች አይደሉም። እነሱ ለእይታ ነው በቃ እይታ ምንም አይጠቅም ከጓደኛ አይበልጥም። ይሄ ልጅ እንደዚህ እስኪንቀጠቀጥ ድረስ ካስደነገጣችሁ በኋላ ፕራንክ ነው ማለት ለኔ ኖርማል መስሎ አይታየኝም። ስለዚህ እንደዚህ አይነት ነገር አያስቀጥለንም። የምሬን ነው ያሳፍረናል። በጣም አሳፋሪ ድርጊት ነው። ይሄኛው ደግሞ ምንድነው የምሰራው? እኔ የሚገርመኝ ነገር ቆይ ሰዎች ሁሉም ሰው የግድ እኮ ኮንቴንት ክሬተር መሆን የለበትም አይደል? የሆነ ነገር ከሌላችሁ ተው በቃ ኮንቴንት ክሬተር ክሬሽንን ለሰዎች ተውት። ኮንቴንት ክሬተርነትን ለሰው ተው በቃ ለሚችል ሰው ተውና ተውት። እናንተ ሌላ ስራ ስሩ እንዴ የግድ አረጋችሁት ምንድነው እንደዚህ? እስቲ ቪዲዮ ነው ዩቲዩብ የምሬን ነው። ወደዚህ ነው ሰፈርሽ? ምን አለ? ኧረ ምንም አይሸተኝም። ምን ነው የሚሸትሽ? መኪና አልለመድሽም ነው ማለት አልለመድሽም? አይ ብዙ በመኪና ብዙ ጊዜ አትሄጂም? ኧረ እኔ ምንም አይሸተኝም። የምርሽን ነው? የምርክና እንዳይሸተኝ? ኧረ እኔ አይሸተኝም። ስምሽ ማን ነው? ማለት እኮ እኔ ምን ላድርግልሽ ታዲያ? በጣም ነው የሚሸተው። በጣም ነው የሚሸተው። በጣም ነው የሚረብሸው። ምን መኪናው ነው? እኔ ምንም አይሸተኝም እኮ ምን አድርግ ነው የምትይኝ? ደርሰሻል እኮ መስከረኛ እዚህ ድረስ መተሽ ማይደም ምን ይሸታል? እኮ ቆምልሻለሁ። ደርሰሻል እኮ መስከረኛ ፊት ለፊት እኮ ነው። አይ ቅርብኛ ሁለኛ አልፈልግም እዚህ ጋር አባት ባላህ እኮ ቆምልሻለሁ እኮ ምን አልኩኝ? እኔ ቆምልሻለሁ። ምንድነው ሌላ ነገር አለበት እንዴ? ማለት በቃ አላህ ይስጥካው ከፈለክ እኮ አለ ለኔም ላንቺም እኔ ገንዘብ አልፈልግም እኮ ሽሩልኝ እኮ ቆምልሻለሁ። ምን ሆነሽ ነው? ተረጋጊ። ደረስሽ እኮ መስከረኛ። አልፈልግም አቆመው አልደረስኩም ይቀረኛል። እዚህ ጋር መቆም አይቻልም። ይቻላል እንዴ? ያ መኪና ስትቆም ያላል እንዴ? ምን ሆነህ ነው? እኮ ደርሰሻል። እዚህ ጋር አልፈልግም። አውርደኝ
ይኸውልሽ አያቴ ምን ትላለች መሰለሽ? ወደሽ ከገባሽ ቢገማሽ አይክፋሽ። አውርደኝ አልኩ፣ በእናትህ አውርደኝ። እጮሃለሁ። ምንድነው አውርደኝ። ተረጋጊ። አውርደኝ አልፈልግም። ተረጋጊ። ማርያምን ፍራንክ ነው። ፍራንክ ነው። ፍራንክ ነው። እግዚአብሔርን ፍራንክ ነው። ክፈተው፣ ክፈተው። ውሻ ማስረባነ ማርያምን ፍራንክ ወላሂ አገኘሃለሁ። እሺ ባለጌ ወዳጄ እያደረክ ያለው ነገር ሊያሳስር ይችላል። ትልቅ ነገር ነው እየፈጸምክ ያለው። በጣም የሚያስጠላ የሚያሳፍር ድርጊት ነው እያደረክ ያለው። የግድ አንተ ኮንቴንት ክሬተር መሆን የለብህም። ሌላ ነገር መስራት እኮ ትችላለህ። ሌላ ራስ ሰርተህ ራስን ማስተዳደር ትችላለህ። ሰውን ለማሳቅ ነው? ራስን ለማሳደግ ነው ወይስ ምንድነው አላማ? እንዴ ሲጀመር አስቅም ለማሳቅም ከሆነ ትምህርት ከተባለ ትምህርት የሚሰጥ ነገር የሚያስተምር ምንም ነገር የለው። ስለዚህ ሰውን እየጎዳ ነው፣ አንተም እየተጎዳ ነው። ሳስብ የሆነ ችግር ያለብህ ይመስለኛል። ስለዚህ ጥሩ ስላልሆነ ኮንቴንት ክሬተር መሆን ካማረ ደግሞ አለው የምሬ ነው። የፈለግከውን ኮንቴንት አይነት አይዲያዎችን ይሰጣል።